ለምን ደርግ ሲገባ አንደኛው ሰዓት ላይ ወጥቶ ነበር እና 6 ሰዓት ላይ ቤት መግባት አለብህ። 6 ሰዓት ከ5 ከተገኘ ቻው ጭዲ። የማይመቱ ቦታ የለም። እግር ይመታል፣ አናት ይመታል፣ ማጅራት ይመታል፣ የውስጥ ብብት የማይመቱ የማስታውስ የማትመተው ምላስን ብቻው እሱ እንደዚህ ይዞ አይመቱትም። መቼም የማትመተው ቦታ የለም። በቃ እና አንዱ ሰክሮ ጭርሴ አልወድም እያለ ይዘፍናል። በቃ ጨብሷል እኮ እነዚህ ጭርሴ ላትወድም ማለት ነው። ደርግ ገባ ጊዜ ነው ጭርሴ ላትወድም ማለት እሱ እኮ ፎንቃ ውስጥ ገብቷል። በቃ ያበደ ሙዚቃ ይዘፍነው። ጭርሴ ላትወድም ያዙትና ቀያት ውስጥ አስገብቶ ማየቱት መላእክትን ይታየኛል። ልጁ ሲነግረኝ መላእክቶችን ያዩታል። በአንድ በሰደፍ ሆነ በሰደፍ ዘም ዶዋል ያሉት እንደዚህ ወድቆ እኮ ሰውዬው ወድቆ ራሱ በሰደፍ እየቀጠቀው የሚያስነሱ ተነስ ይሉታል። ፌንት እኮ ወድቆ አድርጎ ፌንት ወድቆ በሰደፍ እየመቱ ተነስ ይሉታል። ኪልኪል ላይ እያረክ መሰለኝ እንዳለው አንዱ አስበዋል። የድሮ ሰው ሳንስ ሪል ስቶሪ ነው። ባይ ዘ ወይ አም ቴሊንግ ዩ ፋክት ነው ማወራ ነው። የጨለምኩ ነው ማራችሁ ነው። anyway like እዛ ሀገር ያለው ሲቹዌሽን እንደዛ ነው። ተገነፍላለ ነው አይሆንም። ጣርሙስ ምናምን ውጭ ላይ ምናምን አይሆንም። እኔ እንዳልኳችሁ ቲማቲም ጎረድ ጎረድ እንሰራለሁ። ሚጥሚጣ ከላይ የመቀሌ ሚጥሚጣ ላይ በተን አድርግባታለሁ። የኢትዮጵያ እንጀራ ነበር የዚህ ሀገር እንጀራ ነበር። የኢትዮጵያ እንጀራን ቆረጥ አድርጌ ሽሮ በተን አድርግበታለሁ በማንኪያ እሷን እበላለሁ። 2 ቢራ ለጥ ላርጋቲም ብሎ ለጥ ነው የምትለው። መሳሳት ትነሳለህ። 2 ቢራ ለሰብኩ በቃ መሳሳት ትነሳለህ። እንዴ ውስኪው ልሰ ወጪው መከራ ነው። ዝም የምትበላው ምግብ አሪፍ መሆን አለበት። ገባው ጣና ምናምን ይሄ ክትፎ ላዛኛ ጅንቆ ኖ ገና ነው እሱ ጋር ገና ነው። አይሆንም እሱ ማን ነው የመጣው? ልብ ስትል ውይ ልብ ሰጣችሁ ልብ ይስጣችሁ። ውይ አሁን ገና ገባ 30 እንትን 30 ምንድን ነው ይባላል ሌቭል ያለው እንዳለ 12 10 3 6 ብቻ ቅንጥብጣሚ ነበሩ እስካሁን ድረስ 30 ገባ። ኧረ ጋይስ እልል ይባላል። ኧረ እልል ይባላል ጋይስ 30 ነው የገባው። ኧረ እልል በሉ። በ16 አነነዘዛችሁ እኮ ችጋር ከባድ ነው። የጨለማ እንጋል ይጋብ ኦኬ 30 ስላለሽ ገባሽ ራሽ መግባት አንተ እንዴት ነህ? ምን ሆነ ነው የጠፋው? በሰላም ነው? ተገርዤ ነው የጨለማ እንጋል አልደርቅም። ሰማው ተገርዞ ነው አሉ። ውሻ ገዝቶ ነው አሉ። አይ ሰው ጠፋ። ምን ላድርግ? እኔማ በቃ እሺ ስራን ፈርተህ መሰለኝ ማ ማታታ በሰላም ነው ግን በጣም ነው የጠፋው። እሺ አሁን እኮ አለው በቃ ትምህርት የሆነ ትምህርት ጀምረን ትንሽ እንደዚህ ወየ በቃ አሁን ሲስተም። ኧረ ፕሊዝ ና አትጥፋብን። ከምር ልክ ሳይ ነው ዘልዬ የገባሁት። ደስ ብሎኛል በእውነት ደስ ብሎኛል። በጣም አመሰግናለሁ። በቃ አጫውተን ማትዬ አለውኝ ከስር። እሺ እሺ እናት እሺ አባዬ ባይ በቃ እንትኑ አትገባትች ኦኬ። ቅንጥብጣቢዎች አያችኋል። ጎማ ሌበልሽን አንስተሽን ወሸጥሽው አካውንቱን ሸጥሽው አይደለ? ይህኔ ራሱ ግርማ ሞገስ ነበር። ልክ ስገባ 36 26 አሁን ይመጣብኝ 10 3 2 ሌብል በቃ እንደዚህ ብቻ ሸክል ሰውዬ ልታስመልስብኝ ነው የመጣው። እዚህ አከራየሽው። ለነገሩ ሌብል ማንሳት አሁን አሪፍ ነው። ምክንያቱም አያሬፍ ነው ባሉ እዛ ቀን አይሴፍ ነው አያሬፍ ቼክ ያደርጋለሁ እኮ ጋይስ። ሌብላችሁ ሀይ ከሆነ ታክስ ትከፍላለህ። የጨለመ እንጋል እየነገርኩ እኮ ነው። ሌብል ሀይ ከሆነ ዩ ስፔንድ መኒ ዳሚ ዩ ሃቭ መኒ ሶ ሌብልህን በሽጣው አካውንትን ወይ ደግሞ እንደ አዲስ አጥፋ። ታክስ የሚሰራ ነው ትከፍላለህ። ነገር ያለ አትንቀሽቀሽ። ሌብል አለኝ አቶ ደብቁ። እቺ 34 አለ እንዴ? ማን ደግሞ 34 እስቲ ሾፋ አለው ነው ገልብጠ መጣ ነው። ወይኔ ድሮች እኮ ማት እየመጣ ሲባል 24 ነው እንዴ?
ኦኬ 34 ነው 34 ስንት እኔም እኮ አለ ታሙ ግን ሌብል ራሱ አለው ግን በግዛ እኔ አንድ ቀን እንደዚህ ምንድነው እኔ በጣም ይከብድ ልብ መስራት በጣም ይከብደኛል ማለት ነው እንደዚህ ሲሰጣቸው ልብ ምልክ ሲሰጣቸው አላቀም ታሙ ወይ ሲጀምር እንትን ራሱ እኮ የለውም እኮ ታሙ የአፕል ፔይ የለውም እንደኔ አንስቶታል እኮ የለውም ጊፍት ለመግዛት እዚህ ላይ መጫ የለውም እሱ የኢትዮጵያ ንግድ ባንክ ነው የጫነበት ስልኩ ለሱ የኢትዮጵያ ንግድ ባንክ ወይ እናት ባንክ ማስናቀጅ ባንክ አለው ሞባይሉ ላይ የለውም ባንክ ኦፍ አሜሪካ ምናምን ነው ሲከፍልስ ልክ እንደ ይሄ ከዚህ እንደ ውዳሴ ማርያም እንደዚህ ነው የሚይዘው ኤቲኤሙን ከዚህ ውስጥ ነው የሚወጣው አንተ ኤቲኤም ይቆጥራል እኮ አንተ ይሄና ይሰባትና እንደዚህ አንዷን እንደዚህ በሁለት እጁ ነው የሚሰጣቸው ራሱ አረ ዲግሪ አይደለም አበቀስ እንዲጣ አስደርጎት መልሶ ይዟል ወደ እጁ ላይ ነው በቃ በእጁ ጣ አረጋው ይመልሷል አምን የተለከመ ጉራጌ ነው ይቀላል እንዴ ነው ራሱ እኮ ራሱ ሰው እንዳይሾፈው ራሱ እንዲደብቁ እኮ ነው ስካን የሚያደርገው እንዳይሾፈው ይለኛል አየ አይተማመንም እኮ ሰው እኮ ዘገለ ታንኪ ጋይስ አረ ነው somebody give me money ጋር ታንኪ appreciate that ታሙኮ ሲከፍል እንዲ እኔን ይደብቀኛል እኔ እኮ እንደዚህ ጣረቆና እንደውም ዘንቤ አንተ እንዲ በልብስ እኮ እንዲ ብሎ እኮ የሚከፍለው እኮ አይ ተለከፈ ልጅ እኮ በመድኃኒዓለም 16 ብር ከ50 ሳንቲም ከመጣ ሳንቲም አለ ይላል 16 ብር ለመክፈል እኮ